ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ባላችሁበት ሰላማችሁ ይብዛ። አሁን ደግሞ ማሳያችሁ የመኮረና በሸሜሊ ነው። እዚህ ጋር ዘይት እናደርጋለን። እዛ ሽንኩርት አደርጋለሁ። አንድ 5 ደቂቃ ሽንኩርቱን እጠብሰዋለሁ ማለት ነው። እዚህ ጋር ነጭ ሽንኩርት አለኝ ትንሽ የሻይ ማንኪያ 5 ደቂቃ እንቆያለን። እዚህ ጋር ቆንጆ በርበሬ የሻይ ማንኪያ እናደርጋለን። ጨው የሻይ ማንኪያ እንደፈለጋችሁ። ይኸው እዚህ ጋር ትንሽ ግማሽ ኪሎ ስጋ አለኝ ከሽንኩርቱ ጋር አብሬ አቁላላለሁ። እኔ ያው ነጭን ስለምፈልግ ነው። እናንተ ከፈለጋችሁ ቲማቲም መጨመር ትችላላችሁ ማለት ነው። ይኸው ስጋው አልቆለታል። እኔ ያው በቀይ አልሰራም። በቀይ ከፈለጋችሁ እንዳልነው ሳልሳ ምናምን ማድረግ ትችላላችሁ። እኔ በነጭ ስለሆነ የምሰራው ስጋው አልቆለታል ማለት ነው። ይኸው እዚህ ጋር ባዶ ድስት አለ። እዚህ ላይ ዘይት እናደርጋለን። ግማሽ ብርጭቆ ነው በዚህ ያደረኩት። ከዛ ዱቄት 3 ማንኪያ ምግብ። ይሄን ዱቄት እና ዘይቱን ትንሽ የብስኩት ሽታ እስኪመጣ ድረስ እንጠብሰዋለን። እዚህ ጋር ወተት አለን አልመራያ። የፈለጋችሁት ወተት ማድረግ ትችላላችሁ። እዚህ ጋር ደግሞ ክሬም አለ። ክሬም ድስጣ አለ። ያው እዚህ ጋር ወተት አለኝ። ያው ይሄ የብስኩት ከረር ይዞልኛል። ከዛ ወተት አደርጋለሁ ማለት ነው። ከዛ ወተቱን ከመታ ነው በኋላ እንደዚህ አድርገን ክሬሙን እንጨምራለን። አንድ ላይ በደንብ አድርገን እንመታውና እስኪፈላ ድረስ እንጠብቀዋለን። ቆንጆ በርበሬ የሻይ ማንኪያ እናደርጋለን። ጨው የሻይ ማንኪያ እናደርጋለን። ከዛ እስኪፈላ ድረስ እንጠብቀዋለን። ይሄው አልቆለታል ክሬሙ። በጣም ቀጭን አይደለም፣ በጣም ወፍራም አይደለም። ይሄው እኔ ፓስታ ነው የማደርገው። ረጃጅም ፓስታ የፈለጋችሁትን መኮረኒ መጠቀም ትችላላችሁ። እኔ ፓስታ ነው ያለኝ። እዚህ ጋር በድስት ውሃ ጥጃለሁ ለፓስታው ማለት ነው። ይሄው እዚህ ጋር ደግሞ ውሃው ላይ ትንሽዬ ዘይት እናደርጋለን። ጨው አናደርግም። ሁለቱም ላይ ስጋውም ላይ እንትኑም ስላደረግን ጨው አናደርግም። እዚህ ላይ ውሃው ፈጥቶልናል። ፓስታውን እንጨምራለን። ይሄው ፓስታውን ለሁለት ቆርጬ አድርጌዋለሁ። ትንሽ ሙሉ ለሙሉ አይበስልም፣ ግማሽ ለግማሽ እናበስለዋለን። ይሄው እንደዚህ ጎንፊት አድርጌ አድርጌዋለሁ። ግማሽ ለግማሽ ነው የበሰለው። ይሄው በጉዛት በሲኒያ እንዲያድርጌዋለሁ። ከዛ ስጋውን ነው ማደርገው። እኔ ብዙም ስጋ ስለማልፈልግ ትንሽ ነው ማደርገው። ይሄው በዚህ መልኩ አድርጌያለሁ። ከዛ በኋላ ክሬሙን ነው ማደርገው። እንዲያርጌ አደርጋለሁ ክሬሙን ማለት ነው። ይሄው በዚህ መልኩ አድርጌያለሁ። ከዛ ጁብና እናረጋለን። ይሄንን የፒዛ ጁብና እናረጋለን ትንሽ ከላይ። ይሄው አልፎ አልፎ ነው ያረኩበት ጁብና ትንሽ እንዲቀላለን ብቻ ከላይ። ከዛ ከታች ፍሩኑን ሎክሰን 10 ደቂቃ እናደርገዋለን። ጁብን ላይ አልቆለታል። ይሄንን ይመስላል።